አሁን እኮ የሚገርማችሁ መሐከል መገናኘት አልቻለም ሁሉም ጽንፍና ጽንፍ ባለፈው ተናግሬያለሁ አንዱ ፋሲል ግንብ ተገትሯል አንዱ አክሱም ሐውልት ተገትሯል አንዱ ሐረር ግንብ ተገትሯል አንዱ ጥያ ተክል ድንጋይ ተገትሯል አንዱ ባራዳጊ ተገትሯል ሁሉም በየግንቡ ስር ተወጥፏል መሐል ላይ የሚያገናኝ የምስጋና ቀን አያስፈልግም ወገኖቻችን እንዴት እንደሰው እንገናኝ ሙሉ ሰው የሚባለው እንደ ሰው ዓለም አቀፋዊ እንደ ዜጋ ኢትዮጵያዊ እንዳማኝ ሰማያዊ ሐሳብ ሲኖር ይሄ ሶስቱ ሐሳብ የጎደለበት ሙሉ ሰው ሊባል ይችላል ቪኤት ሊነዳ ይችላል በእውነቱ የሬሳ መኪና ከሚነዳ ላይ ይችላል የሚነዳ ምን ዋጋ አለ ቪኤት ቢነዳ ሬሳ የሚነዳው መኪና ይባላል ልጨርስ ነው አይዟችሁ ፌስቡክ ላይ የምታገኙት ንባብ ዕውቀት ነው ብላችሁ ያሰባችሁ ካላችሁ በባዶ ወዳጅ ሻይ እየጠጣችሁ እየተቀቀላችሁ ነው ያላችሁት እሱ ዕውቀት አይባልም ታውት እሱ መዝናኛ ይባላል ብሎ እዚ ቁጭ ብለው ሰዎቹ በልተው ጠጥተው ሲያገሱ የጻፉት ነው ያ እንደገና ብዙ ሰው ፌስቡክ ላይ ተጥደው የሚውሉት ደግሞ ዩቲዩብ ላይ ተጥደው የሚውሉት አብዛኞቹ የማንበቢያ ጊዜ የላችሁ የሚገርማችሁ ነገር የማንበቢያ ጊዜ ስለሌላችሁ ግምታቸው ነው የሚያወሩላችሁ እኔ አሁን የቫለንታይን ዴይ ነው ሲከበር እምንሰማቸው የሬዲዮ የቴሌቪዥን ማስታወቂያዎች ይዘገንናሉ እኔ እንደ ሃይማኖት ጽድቅና ኩነኔ ያልኳቸው እንደ ዜጋ እንኳን የሚያኖሩን አይደለም በአደባባይ ዝሙት የሚሰበክባቸው ናቸው በአደባባይ ሆቴሎችም የሆቴሎች ማስታወቂያ ብትሰሙ ይዘገንናል በጣም ያበሳጫል ሴቶችን አስባችሁበት ውጡ በዚህ ቀን ዝሙት መፈጸም ተፈቅዷል ተብሎ ማስታወቂያ የሚነገርባቸው መንግስት ምን እንደሚጠብቅ አላቅም እውነቱን ለምን እኔ እንትና ወረረኝ እንትና ተኮሰብ ከሚ እነዚህ የሚተኩሱት ይከፈሉ ነው በየሆቴሉ ሰው የሚገሉ አሉ እንደው እኔ ከባድ መሳሪያ ከሚተኩሱብን ይልቅ እነዚህ በቀይ ልብስ ሻማ ያበሩ የሚተኩሱብን መጥፎ ሰዎች አሉ ገንዘብ እስካገኙ ድረስ ማንንም ምንም ቢው ጉዳይ የሌላቸው በእውነት ሆዳቸው እስከሞላ ድረስ ጭንቅላታቸው የሚያሳስባቸው ኪሳቸው እስከሞላ የነፍሳቸው ጉዳይ የማያሳስባቸው ሰዎች አሉና ለምሳሌ የዛሬ 3-4 አመት እኔ አንድ ውይይት አድርገን ነበር ለ5-6 ሰዎች ነው አዲስ አበባ ላይ እንደምታውቁት ግማሹ አዲስ አበባ ነው ስሟ ይላል ግማሹም ፊንፊኔ ነው ይላል እንዴ በጣም ቀላል እኮ ነው አዲስ አበባ ፊንፊኔን ብትላት አዲስ አበባን ብትላት ከለትራት እየጎሰቆለች ሄደች ከተማ ናት ምንም ብትላት አንተ ለንደን መሆን አትችልም ምንም ቶኪዮ መሆን አትችልም እነዛ ከተሞች ዓለምን የገዙት በስማቸው አይደለም በስልጣኔያቸው ነው በምቹነታቸው ነው በመስተካከላቸው ነው እና እኔ ምን ብያሰብኩኝ እዛ አንድ ሐሳብ አቅርቤ ነበርና አዲስ አበባ ግማሹ ፊንፊኔ ያለ ካስቸገረ ለምን ባንድ ሐሳብ አንስማማም በሸገር ሁለቱም ይስማማሉ የሚገርማቸው አሁን ያጠናሁት አዲስ ነገር ስለዚህ እኔ ከአዲስ አበባ